ቦታውን ያጓጣ የሚጨርቁን ቁራጭ ደም የነካውን ይዘው እልል እየተባለ ይወጣል ማለት ነውና ይሄንንም ባህል ጠብቀውና አስጠብቀው ኢዮብና ረዱ በመጨረሻም ይህንን ክብር አሳይተውናል። ይህንንም የተረሳውን ባህላችንን አስታውሰውናል ማለት ነውና ከልጅነት እስከ አብሮ አደግ ፍቅር እንዲሁም አብሮ እስከ መስራት ከዛን ይፋዊ ፍቅር ጥያቄ ክብሩን የጠበቀ ሽምግልና እንዲሁም በቀደም እንዳያችሁት ድል ያለ ድግስ ከዛን ደግሞ ቤተሰቦቿንም ባሏንም አኩርታ ክብሯን ጠብቃ ደግሞ ብር አምባር ተሰበረሎ እስከ መባል ያደረሰው ድንቅ የሆነው የጥንዶቹ የፍቅር ጉዞ ዛሬ ላይ ደርሷል። ቀደም ሲል እንዳሳየኋችሁ ረዱ የኢዮብ ወንድሞች እንዲሁም ሚዜዎቹ ብር አምባር ተሰበረ ብለው ደም የያዘውን ነጭ ጨርቅ ለቤተሰቦቿ ይዘው ሂደዋል ማለት ነው። ይህ በኢትዮጵያውያን ባህል መሰረት አንዲት ሴት ልጅ ስትዳር ያው አሁን ላይ በሶስተኛው ወይም በአራተኛው ቀን የሚደረግ ነገር ነው። ነገር ግን በገጠሩ ባህል መሰረት ደግሞ የዕለት ዕለት ብር አምባር ተሰበረሉ ይባላል። ሙሽራው ሙሽረትን ይዞ ወደ ጫጉላ ይገባሉ። እድምተኛው ደግሞ የሰርጉ አጃቢዎች ሚዜዎች ደግሞ ውጪ ሆነው እየጨፈሩ እየበሉ እየጠጡ ብር አምባር ተሰበረ ይላሉ። ከዛ ሚዜም የብር አምባር የተሰበረበትን ወይም የሴቷን የአንሶላን ወይም የሚጨርቁን ቁራጭ ደም የነካውን ይዘው እልል እየተባለ ይወጣል ማለት ነውና ይሄንንም ባህል ጠብቀውና አስጠብቀው ኢዮብና ረዱ በመጨረሻም ይህንን ክብር አሳይተውናል። ይህንንም የተረሳውን ባህላችንን አስታውሰውናል ማለት ነውና እኛም ደስ ብሎን በዚህ ጉዳይ ላይ እስኪ የሆነ ነገር ብንል ደስታችንን ብንገልጽ ብለን ወደ እናንተ መተናል ማለት ነው። በዚሁ አጋጣሚ ኢዮብና ረዱ በጣም አስደስታችሁናል፣ አኩርታችሁናል። እግዚአብሔር ትዳራችሁን ይባርክላችሁ፣ በልጅ ይባርካችሁ። ነገ ደግሞ እናንተ የምትወልዱት ልጅ ለሀገር ለወገን የሚጠቅም ስራ የሚሰራ ልጅ፣ ቤተሰቡን የሚያከብር ልጅ እንዲሰጣችሁ እንመኛለን። ብዙዎቻችሁም የምትመኙላቸው ይህን ስለሆነ ነው እና በጣም ትልቅ ቤተሰብ ነው የኢዮብና የረዱ ቤተሰብ። ቀደም ሲል አዲስ ነው አብዛኛው ወደ ሶሻል ሚዲያ ቀድሞ የመጣውና ከዛ በኋላ ኢዮብ እያለ ከዛ ቃልን ይዟት መጣ አዲስ እና ቤተሰቦቹን ደግሞ በይበልጥ አሰባስበና ሶሻል ሚዲያ ላይ በጣም በበጎ ስማቸው ከሚነሳ ጥሩ የተሻለ አስተማሪ የሆነ ኮንተንቶች ከሚሰሩ እንዲሁም ለኔ ግንባር ቀደሞች ናቸው ብል ማገነን አይሆንብኝም። ያንንም ያልኩበት ምክንያት ምንድነው? አብዛኛው ጊዜ አሁን ላይ ገንዘብ ለመሰብሰብ ብቻ የማይሆኑ ስራዎችን የሚሰሩ ሰዎችም እንዳሉ ሆኖ ግን ይሄ ቤተሰብ በጣም ትልቅ ቤተሰብ ነው። ተመልካቹን የሚያከብር ባህሉን ሃይማኖቱን የሚያከብር ቤተሰብ ነውና ተባረኩ። እግዚአብሔር ይባርካችሁ፣ ክፉ አይንካችሁ፣ ክፋችሁን አያሰማን፣ ዘመናችሁ የተባረከ ይሁን ብዬ እመርቃለሁኝ። መልካም ምኞቴን እገልጻለሁ። እናንተም ኮመንት ላይ እስኪ ስለዚህ ትልቅ ቤተሰብ መልካም ምኞታችሁን እንድትገልጹ ጥሬን አስተላልፋለሁ ማለት ነውና ወደ ቪዲዮአችን ስንመለስ ኢዮብና ረዱ ይህንን ክብር አሳይተውናልና እናም ወንድሞቹ ሚዜዎቹ እየዘፈኑ ምን እያሉ ወደ ሴቷ ቤተሰብ ቤት ያንን ደም የነካውን ጨርቅ ይዘው ሄደዋል። በዛው ምንድነው ማርና እና ደግሞ በውስጡ ጌሾ ይዟልና ይሄም ባልሳሳትም ያው ከተሳሳትኩ ታርሙኛላችሁ። ያው ማሩ ልጅቱ ጣፋጭ ናት፣ ጥሩ ናት፣ መልካም ናት የሚለውን ሲያሳይ ጌሾ ደግሞ ትንሽ ያው ጌሾ መረር ይላል አይደል? ያ የሚሆንበት ምክንያት ምንድነው? ያው ኮስታራ ናት፣ ቆፍጣና ናት የሚለውን ለማሳየት ነውና ያው ይሄም ከባህላችን ምን ያህል ድንቅ መሆኑን አንዱ ማሳየ ነውና ይሄንን ይዘው እንዲሁም ደም የነካውን ጨርቅ ከዛ ባሻገር ደግሞ ቤተሰቡ መጀመሪያ ምንድነው የሚያደርገው? ዳቦ ክብ ዳቦ ይቆረስና ከዛን እዛ ውስጥ ወይ ሳንቲም ወይ ብር ተደብቆ በቀጭኑ እንትን ይላል። ያን ቤተሰብ ያችን ሳንቲም ፈልጎ ማግኘት አለበትና እሱም ደግሞ
አግኝተውታል አላገኙትም የሚለውን በቀጣዩ ቪዲዮ የምታዩት ሆናል ቤተሰቦቻችን። እና ጆና ረዱ በጣም ደስ ብሎናል። ለዚህ ወግ ማድረግ ስለበቃችሁ አኩርታችሁናል። ትዳራችሁ የተባረከ የተቀደሰ ትዳር ያድርግላችሁ። እኛም ከወዲሁ ይህን እንመኝላችኋለን። ቤተሰቦቻችን ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆናችሁን አትዘንጉ እንላለን። ሊያጋም ልብስ ማዘዝ የምትፈልጉ በ0988063602 ላይ እየደወላችሁ ልብስ እዘዙ። ቆንጆ ቆንጆ ልብሶች ትሰራላችኋለች። ሊያ ፋሽን በኢሞም በዋትሳፕም ልታገኙ ትችላላችሁ። ቆንጆ ቆንጆ ልብስ ትሰራላችኋለች። ቀጥታ ወደ ቪዲዮ ቤተሰብ ጋር ልንሄድ ተዘጋጅተናል። እንግዲህ ቤተሰብ ጋር ሲኬድ ያው ይሄ ባህል የምታውቁ ከሆነ ያው እንግዲህ ትንሽ አሁን በኢትዮጵያ አዲስ አበባ ውስጥ በተለይ ኦልሬዲ ይሄ ባህል እየጠፋ ነው። ዘመናዊነት በደንብ እየተካው ያለበት ጊዜ ላይ ያለው ትንሽ የኛ ማህበረሰብ ያለንበት አካባቢ ደግሞ ይሄን ባህል አስታውሶና ወጉ ተጠብቆ ከነክብሩ ልጃችንን ከነክብሩን ያገኛት ልጅነት ጓደኛው ናት ከነክብሩን ያገኛትና ይሄን ክብር ወግ ማድረግ ላሳየችን ልጅ ክብር ይገባታል ብለውን እኛም ደግሞ እውነትም የክብር ይገባታል እናምናለን። የትኛውም ወግና የትኛውም ባህል ይገባታል ምንም ጥያቄ ነው ማለት ነውና ይሄንን ወግ የምስራች ልንል እንግዲህ ተዘጋጅተናል። ለምስራቹ እንግዲህ ብዙ ነገሮች ያው ይቀመጣሉ። አንደኛው ያው እንግዲህ ምንም እንትን የማይባለው እንግዲህ ታውቃላችሁ የደሙ ሻሽ የምትባላለች እቺ እንግዲህ የደሙ ሻሽ ይባላል። ያው እንግዲህ ይሄ ልጅቷ በክብር እንደተገኘች የሚያሳውቀው የጨርቅ የደሙ ሻሽ ነው። ያው እንግዲህ ይሄኛው በቤተሰብ በክብር ዘንገባለን። ይሄን ሲያዩ ቤተሰቡ በጣም ደስታ ይሰማቸዋል። ይሄ ነገር ባይዘው በድሮ ጊዜ ደግሞ የሌላት ሴት ከሆነች ያው ድሮ እንደዚህም አልነበረም። በእርግጥ አሁን መታወቁ ምኑ አብሮ መሆኑ ብዙ ጊዜ መሆኑ ስላለ መቼም ዛሬ ላይ ይሄ ነገር ይፈጸማል ተብሎ ባይባልም ግን ያው እንደ ባህሉ ግዴታ ይላል። በፊት ግን የሰርጉ ቀን ነው ጉዳዩ የሚፈጸመውና ያው የዛ ሰዓት ላይ ከነክብሯ መሆኗንና ወይም ደግሞ ከነክብሯ አለመሆኗን የሚያረጋግጥበት ቤተሰብ ምንድነው በዚህ ነውና ይሄንን ለማመላከት ነው እንግዲህ ከነክብሯ መሆኗን ያገኘናት። እዚህ እንግዲህ ላይ አሁን ምን ያስፈልጋል? ያው እንደምታዩት ደግሞ ብርሌ የተሸለመች ብርሌ የፈካች አበባ ልጇ ፍክት ያለች ናት። አፍክተናል እያልን ነው እንግዲህ ቆንጆ ጠጅ ይዘናል። እንግዲህ ባህላችንን በጠበቀ መልኩ ይዘን እንግዲህ ሄደን እነሱ እንኳን ብዙም አልደረሱበትም። ያው ግን ዛሬ በደንብ እስቲ ስለታላችሁ እንግዲህ ባላችሁ ያ እቺ አንድ ብር ታጥባ ተሞሽራ ንጹህ ናት። ያው ደግነቱ ዋናው ባህሉ ነውና አሁን እንቺ ሳንቲም እንዴት አድርገን ብናስገባት በፊት 50 ሳንቲም ስሙኒ ነው። አንድ ብር ስላልነበረ አንድ ብር በጥሬው ገንዘብ ነው 50 እና 1 ብር የድሮ ማለት ነው። የድሮ 1 ብር አሁን ያው እንግዲህ ብሩም ተሻሻለና እኛ ምን አድርገናል 200 ብርና 1 ብር አንድ ፍል ለማድረግ አስበናል። 200 ብርና ይችን 1 ብር አድርገናታል። አሁን ቤት በኩል እናስገባው ነው ሐሳቡ። ድሮ ደግሞ እንደዚህ ዳቦም እንደዚህ አልነበረም። የአበሻው ዳቦ ነበር ስንዴ ጥቁሩ ዳቦ ማለት ነው። ማለት ስንዴው ያው ዘመናዊ ነገር ያው ዘመናዊ ነው። ይሄ ትንሽ አስቸጋሪ ነው። ያኛው ትንሽ ምን አይነት ባህሪ ነው? ጠበቅ ማለት ባህሪ ነው። የመፈርፈር ባህሪ ነው። በጣም ለመጎርጎርም ለማለት በጣም አስቸጋሪ። ያው ደረቅ ይላል ቶሎ። በጣም ፈተና ነው ለኛም ራሳውን ለማስገባት። እነሱ ራሳውን ከባድ ስራ የሚልባቸው ይመስለኛል። አሁን ቤት በኩል እናስገባው እስኪ ውስጥ ተባበሩ ይባካችሁ። በቃ ይሄ አዩ በዚህ በቃ እጅማ ተታየለቻ ወደ ውስጥ መግባት አለበት። ወደ ውስጥ አርገን እንዲኮ እንዳይነ እነሱ ማግኘት የለባቸው ማለት ነው። ለመልካም ነው እሱ ቅድም ያለው ይሻል ነበር። አብሮ ይቦካ ይሄማ ከነሱ የመጣ ነው። እንሰጣችሁና እንደ ሊከቱታይ እኔ ግን አንድ ቦታ አግኝቻለሁ። እሱ ጋር እንከትበታለን። ማለት ሲገያት እቺ ነገር እስቲ አብረን ይቺ አታስታውቅም። ውስጥ እንከተውና
ድጋሚ እንገፋዋለን። ወደዚህ ስር ድረስ እንደዚህ እንዲገባ እናደርጋለን። ጌሾ ደግሞ ነገሮች ላይ ኮስታራ ማሁን ነገር ኮስታራ ባጠቃላይ እቺ ማናት አራዱ ቀራል ቀሚስ ለብሳ ማንኛውም ቀሚስ ለብሳ በዚህ በዓል ዛሬ ያሳለፍነውን ነገር በጣም በልዩ ሁኔታ እንድናከብር እግዚአብሔር ስለፈቀደ በጣም እናመሰግናለን። ልዩ ጊዜ ልዩ ፕሮግራም ነበረ። እንግዲህ ወንድሞቼም በጣም በተደስታችሁበት ወንድሜም በጣም አድምቀህልናል። በጣም ቆንጆ ፕሮግራም እናርገናል። እግዚአብሔር ይመስገን። ልዩ ነበረ። ቀጣይ ቪዲዮ ላይ ደግሞ እንግዲህ ከእግዚአብሔር ጋር እስከነገናኝ እሺ ወይ በጣም ስሜታ ይሆናል። ማር ነው እግዚአብሔር ይስጥልን፣ እድሜ ይስጣችሁ፣ ቤታችሁ በጸጋ በልጅ በበረከት ይሙላ፣ ይትረፍረፍ፣ ዘመድ ይመጣበት፣ ቤተሰብ ይመጣበት፣ ሰው የሚጎበኝበት ቤት ያድርግላችሁ። ወልዳችሁ ከብዳችሁ ለቁርባኑ ደግሞ ያብቃችሁ። አሜን። እግዚአብሔር ይመስገን።